የአንድነት ዋጋ ምን ያህል ነው? ሰላም ጤና ይስጥልኝ ውድ አማራውያን ሰላማችሁ በእያላችሁበት ይብዛልኝ እያልሁ ወደ ያስቱ የዕለቱ መረጃ አልፋለሁ። ይሲሆን ታዲያ ቻናሉን ሰብስክራይብ ቪዲዮ ላይክ እንዲሁም ሼር እያደረጋችሁ እስከ መጨረሻው አብራችሁ ይዝለቁ። መተባበርና አንድነት የከበረ ነገር ነው። አንድነት ትልቅ ዋጋ ያለው ሀብት ነው። ሰው በአንድነት የሚያደርጋቸው ነገሮች በተናጠል ከሚያደርጋቸው ነገሮች በላይ ፍሬያማ ያደርጉታል። በአንድነት ውስጥ የታመቀ ትልቅ ጉልበት አለ። ሰው ሲተባበርና በአንድ ላይ ሲሰራ በተናጠል ከሚመጣው ውጤት በላይ የተሻለ ውጤት ያመጣል። ሰው በቤተሰብ በቤተክርስቲያን በስራና በሀገር ደረጃ በተናጠል ከሚሰራው ስራ ይልቅ ተባብሮ የሚሰራው ብዙ ነው ጥቅሙ። አንድነት ግን ቀላል አይደለም። አንድነት ይበልጥ ፍሬያማ እንደሚያደርግ ሁሉ አንድነት ይበልጥ ዋጋ ያስከፍላል። ሰው ብዙ ጊዜ ከአንድነት ይልቅ መለያየትን የሚመርጠው በአንድነት ውስጥ ያለውን እምቅ ኃይል በቅጡ ስለማይረዳና አንድነት የሚጠይቀውን ዋጋ መክፈል ስለማይፈልግ ነው። ብዙ ሰው በአንድነት ያለውን ዋጋ ከመክፈል ይልቅ በስንፍና በተናጠል ያነሰ ነገር ማግኘትን ይመርጣል። ሰው ለአንድነት ዋጋ መክፈል ሳይፈልግ ሲቀር በውስጡ ያለውን የአንድነት እምቅ ጉልበት ያባክነዋል። ማንም ኃያል ሰው በጋራ ከሚሰራ ስራ በላይ ውጤት ሊያመጣ አይችልም። ማንም ጠቢብ ሰው ብቻውን ምንም ያህል ቢጥር በጋራ ቢሰራ እንደሚያመጣው ከፍተኛ ውጤት ሊያመጣ አይችልም። በአንድነት ብቻ ውስጥ የሚገኝ ለአንድነት ብቻ የተለየ ታላቅ ኃይል አለ። አንድነት ከተናጠልነት በላይ ዋጋ ያስከፍላል። ነገር ግን አንድነት ከተናጠል በላይ እጅግ ብዙ ፍሬ እንድናፈራ ያደርገናል። አንድነት ማለት ተመሳሳይነት ማለት አይደለም። አንድነት ማለት የተለያዩ ሰዎች ለአንድ የጋራ ዓላማ መስራት ማለት ነው። እውነት ነው፣ እኛን ከማይመስል ሰው ጋር ከመስራት ይልቅ ከኛ ተመሳሳይ ሰው ጋር መስራት ይቀላል። ነገር ግን እኛን ከማይመስለው ሰው ጋር ለጋራ ዓላማ መስራት ይበልጥ ፍሬያማ ያደርጋል። አንድነት ትህትናን ይጠይቃል። አንድነት የማይመስለንን ሰው መቀበል ይጠይቃል። አንድነት ከኛ በተለየ ሰው ማመን ይጠይቃል። አንድነት ከኛ የተለየ ሰው ለጋራ ዓላማ መታገስ ይጠይቃል። አንድነት ዋጋ ያስከፍላል። አንድነት ሌላውን መረዳትና ሌላውን ማመን ይጠይቃል። አንድነት ራስ ወዳድ አለመሆን ሌላውን ማስቀደም ይጠይቃል። አንድነት እኛን የማይመስለንን ሰው መታገስ ይጠይቃል። አንድነት የኔ ሐሳብ ብቻ ይሰማ አለማለትን ይጠይቃል። አንድነት ትህትናን ለጋራ ዓላማ በሌሎች ሐሳብ መስማማትን ይጠይቃል። አንድነት የሰነፎችና የቸልተኞች አይደለም። አንድነት ትጋትን ይጠይቃል። ሌላው ጉዳያችን ደግሞ ከሰው አልባ ድሮኖች ጥቃት ራስን ለመከላከል ምን ማድረግ አለብን የሚለውን እንመለከታለን። ከሰው አልባ አውሮፕላኖች ኢላማ ውጭ ለመሆን ወይም ራስን ለመከላከል ትክክለኛና ስርዓት ያለው እንቅስቃሴ መኖር አስፈላጊና ወሳኝ ነው። የሚደረጉ እንቅስቃሴዎች ሁሉ ትኩረትን ሊስቡ ስለሚችሉ በተለይ ለድሮን ተጋላጭ የሆኑ አካባቢዎችን ስልታዊ በሆነ መንገድ መንቀሳቀስ ያስፈልጋል። የሚደረጉ እንቅስቃሴዎች ሁሉ ስርዓት ያላቸው እንዲሆኑ እነሆ ከታች የተመረጡ ቴክኒኮችና አሳቢዎች። አንደኛ፣ በእንቅስቃሴ ወቅት ራስን መሸፈኛ ወይም መደበቂያ መጠቀም። ከሰው አልባ አውሮፕላኖች ኢላማ ራስን ለመከላከል ሁሉ ጊዜ ከነበሩበትና ከተደበቁበት ቦታ ወደ ሌላ ቦታ ይንቀሳቀሱ። ድሮኑ ካለበት አየር ላይ በቀላሉ ሊታዩ አሊያም ሊለዩ የሚችሉበት ክፍት ቦታዎች ሁሉ ያስወግዱ። በተቻለ መጠን ጥቅጥቅ ባሉ እጽዋት ከይታ ሊሸፍኑ የሚችሉ መስመሮችን ብቻ በመከተል ከይታ ውጭ ወይም ኢላማ ለመሆን ይሞክሩ። ሁለተኛ፣ የእንቅስቃሴ ጊዜዎች ከድሮን እይታ ውጭ ለመሆን ሁሉ ጊዜም የብርሃን መጠን ዝቅተኛ በሆነበት ሰዓትና ጊዜ ይንቀሳቀሱ። ለምሳሌ በማታ ጭልምልም ሲል፣ ጎህ ሲቀድ እንዲሁም አየሩ ደመናማ ሲሆን መንቀሳቀስ ይቻላል። እዚህ ጋር ልብ ሊሉት የሚገባ ዋነኛ ነገር አንዳንድ ሰው አልባ አውሮፕላኖች ወይም ድሮኖች ሙቀት በመሰብሰብ ወደ ምስል ቀይረው መረጃ የሚሰጡ ድሮኖች መኖራቸውን ያስታውሱ። ስለዚህ በምሽት የሚደረግ እንቅስቃሴ ምን ጊዜም ጥንቃቄ የተሞላበት ሊሆን ይገባል። ሶስተኛ፣ በዝግታና በተረጋጋ ሁኔታ መንቀሳቀስ። ፍጥነት ያለው እንቅስቃሴ ወይም ሩጫ ትኩረትን ሊስብ ስለሚችል ሁሉ ጊዜ በዝግታ መንቀሳቀስ። በተለይም ሰው አልባ አውሮፕላን ወይም ድሮን በአቅራቢያው ላይ እንዳለ ከጠረጠሩ በማያስታውቅ ሁኔታ ቀስ ብለው በዝግታ ይንቀሳቀሱ። አራተኛ፣ አንድ መንገድ በተደጋጋሚ አይጠቀሙ። በሚንቀሳቀሱበት ወቅት ተደጋጋሚ መንገዶችን ከመጠቀም ይቆጠቡ። የሚጓዙባቸው መንገዶች ደጋግመው የሚሄዱባቸው ከሆኑ ለድሮን ኦፕሬተሮች ወይም አንቀሳቃሾች ያሉበትን አካባቢ እንዲከታተሉና እንዲያውቁ እድል ይከፍትላቸዋል። አምስተኛ፣ ከመልክዓ ምድር ጋር ሊመሳሰል የሚችል መሸፈኛ ይጠቀሙ። እንቅስቃሴዎትን ለመደበቅ ተፈጥሯዊ ከሆነ ወይም ሰው ሰራሽ ከሆነ መሬት ወይም መልክዓ ምድር ገጽታ ሊመሳሰሉ የሚችሉ መሸፈኛዎችን ይጠቀሙ። ይህም በሸለቆች ጥቅጥቅ ባሉ ደኖች ወይም በከተማ አካባቢዎች ላይ ሲንቀሳቀሱ በከፍታ ላይ ከሚበሩ ድሮኖች እይታ ውጭ እንዲሆኑ ይረዳዋታል። ስድስተኛ፣ ምንም አይነት ዱካ አለመተው ወይም ማጥፋት። ሰው አልባ ድሮን የእርሶን ዱካ ለመከተልና
ፍንጭ ለመስጠት የሚያስችለውን ለምሳሌ እንደ ተሽከርካሪ ያሉ ዱካ በጉዞ ላይ እያሉ የረገጧቸው የተለያዩ እጽዋቶችና መሰል አሻራዎች ምልክት ሊሰጡ ስለሚችሉ በሙሉ እያጠፉ መንቀሳቀስ። ሰባተኛ አካባቢን መቃኘት። በጉዞ ወቅት የድሮኑ እንቅስቃሴ ለመቃኘትና ሰማዩን ወደ ላይ ለመመልከት በመጀመሪያ የተደበቀ ቦታ እና ሊታዩ የማይችሉበትን ቦታ መርጠው መቆም ያስፈልጋል። ከዛም ሰው አልባ ድሮኑ እያደረገ ያለውን እንቅስቃሴ ለመመልከት እንዲሁም ድምጹን ለማዳመጥ መሞከር የድሮኑ አቅጣጫ በየት በኩል እንደሆነ ለመቃኘት ይረዳዋታል። ስምንተኛ የቡድን እንቅስቃሴ። ሰው አልባ አውሮፕላኑ ወይም ድሮኑ ብዛት ያላቸውን የቡድን እንቅስቃሴዎች ለመለየት ስለሚቀለው በሚጓዙበት ጊዜ በቡድን የሚንቀሳቀሱ ከሆነ የድሮኑን ትኩረት ላለመሳብ ከ10 ሰው ያነሰ በመሆን መከፋፈል እና ከሌሎች 10 ሰዎች ጋር የሚኖር ቢያንስ የ5 ሜትር ርቀት በመካከላቸው ፈጥራችሁ መንቀሳቀስ። ዘጠነኛ ከድንገተኛ የድሮን ጥቃት ለማምለጥ ወይም ለመሸሽ እቅድ ይኑር። ድንገተኛ የሆነ የድሮን ጥቃት ከተፈጸመ ከጥቃቱ በፍጥነት እንዴት ማምለጥ እንዳለበት ማቀድ ወይም ማሰብ ያስፈልጋል። ይህ እቅድ የድሮን ጥቃቱ ከተፈጸመ በሚል አስቀድሞ በተወሰነው ቦታ ላይ መሄድ እና እንደገና ለመሰባሰብ በአቅራቢያ ወዳለ የመሸሸጊያ ቦታ መሄድንም ያካትታል። አስረኛ አላስፈላጊ ብርሃንን መቀነስ። ከድሮን እይታ ውጭ ለመሆን በምሽት በሚደረጉ እንቅስቃሴዎች ላይ የእጅ ባትሪዎች፣ የተሽከርካሪ የፊት መብራቶችና የእሳት ቃጠሎዎችን ጨምሮ መብራቶችን መጠቀምን ይቀንሱ። 11ኛ አዲስ ቦታዎችን ሳያጣሩ አለመዳፈር። ምንጊዜም ወደ አዲስ ቦታ ለመሄድ ወይም ለመንቀሳቀስ ሲያስቡ ከመሄዱ በፊት ቦታው ለድሮን ክትትል ተጋላጭ መሆኑንና አለመሆኑን እርስዎ እንደሚፈልጉት ተስማሚ መሆኑን ያረጋግጡ፣ ይገምግሙ። 12ኛ ተፈጥሯዊ መሰናክሎችን መጠቀም። ሁልጊዜ ወደ አዳዲስ ቦታዎች ለመሄድ ሲያስቡ የሚጓዙባቸው መንገዶች የተፈጥሮ መሰናክል ያላቸው እንደ ተራራ፣ ጥቅጥቅ ያሉ ደኖች ወይም ከአየር ላይ ድሮን ክትትል ሽፋን ሊሰጡት የሚችሉ ዋሻዎችን ቢመርጡ ከድሮን ኢላማ ነፃ ይሆናሉ። 13ኛ በእንቅስቃሴ ወቅት እርስ በእርስ መናበብና መነጋገር። በጉዞ ወይም በእንቅስቃሴ ወቅት ከሁሉም የቡድኑ አባላት ጋር ይናበቡ። በተጨማሪ ሁሉም አባላት ስለታቀዱ እቅዶችና የአደጋ ጊዜ ሂደቶች ግንዛቤ እንዲኖረው ማድረግና በቂ የሆነ ዕውቀት እንዳለው ያረጋግጡ። ከላይ የተዘረዘሩትን ዘዴዎችና ስልቶች በተለያዩ ሁኔታዎችና ቦታዎች ሁሉም አባላት እንዲያውቋቸው ማሰልጠንና መለማመድ የታለመው ግብ በተሳካ ሁኔታ እንዲጠናቀቅና አሸናፊ ለመሆን ይረዳል። ሲጠቃለል ከላይ የተዘረዘሩት አጠቃላይ ነጥቦችና ሐሳቦች እንደተጠበቁ ሆነው ከሚፈጸሙ ወታደራዊ የድሮን ጥቃቶች ራስን ለመከላከል ስነ ስርዓትና አግባብነት ያለው እንቅስቃሴ ማድረግና መሰረታዊ የማምለጫ የመሸሸጊያና የመደበቂያ ዘዴዎችንና ስልቶችን በውል ማወቅና መረዳት ያስፈልጋል። መረጃን ማግኘት፣ መናበብ፣ እርስ በእርስ መተባበር፣ አንዱ ያላወቀውን ለአንዱ ማስረዳትና ግንዛቤ ማስጨበጥ፣ መታዘዝ እንዲሁም መከባበር ከታለመበት ግብ ለመድረስ ቁልፍ ሚና ስለሚኖራቸው ተግባራዊ እንዲሆኑ ለማድረግ በተቀናጀ ሁኔታ መስራትና ሁሉም የበኩሉን እንዲወጣ በማለት እናሳስባለን። ሰላም።